ይቅርታ ከነ ጆከር ጋር የነበረው ፕሮግራማችን ምን ሆነ? የሰባውሳ ማስጠቂያ ሰጠናት መታ ሀሳብ እንድትሰጥ ያለው ነገር ምናልባት ሀሰትም እውነቱን ብላ መረጃ እንድትሰጠን በሰጠና መሰረት ሰባውሳ ታሽ ተግባራዊ አላደረገችም። እሷ ስጠፋ ይሄ ሰባውሳ የሰጠነው ማስጠቂያ ከነ ቮይሱ ለሷም መላኬ መረጃ የሚያሳይ ለነ ጆከር ልኬላቸዋለሁ በውስጥ መስመር። እነ ጆከር ጸጥ አሉ፣ ዝም አሉ። እነሱ ዝም አሉ ማለት ይሄን ስም ማጥፋት ይቀጥላል ማለት አይደለም። እኔ አስቆማለሁ በማስቆመው መንገድ። በጣም የሚያሳፍረው በዚህ ልቀ ምን አደረገች? ካሁን በፊት መጀመሪያ ብራንድ ኔሙ ፍቄ ያረሰ ጋይል ነበር። ውስጥ ደግሞ ላይሰንሱ ደግሞ ማን ይላል? በገና ሬስቶራንት ይል ነበር። እና ይሄ ሁሉ ሰራተኛ ስራ ስንጀምር እኔ ወደ ስራ ስመጣው በገና ነበር። ኦልሞስት አመት 16 ወር አካባቢ በበገና ነበረ። አሁን ላይ ይሄ 4 ቀን የዱባይ ስልክ ቁጥር ነው አሁን የሰጠኝ ጃፒ። እሱ የዱባይ ነው። እሱም ያውቀዋል። አንተ ታውቀዋለህ እንዴ? ቁጥሯን ማን 84 መጨረሻው ነው። አዎ ሰላማዊት አድማውስ ትባላለች። ኦኬ የሷ ስልክ ነው። እና ደውልላት። እሺ ደውላለሁ። ጨርስ ዮኒ። አንድ ወገን ብቻ ቦቲም የሚባል ነው የሚሰራው መሰል እዛ ዱባይ። አዎ ገባኝ። ልጨርስ ይቅርታ። ከአንተ ወገን ብቻ ሳይሆን ያንተን ሀሳብን ጨርስ። ግን ያንተ ሀሳብ ከዚህ በፊት ማቅርበህ ተድበስብሶ ለምን ቀረ ነው። እኔ እኮ ጥያቄ ሳይኖረን ቀርቶ አይደለም ዝም ያልነው። ጆኒ ይቅርታ። አንዴ ስማኝ አባቴ፣ አንዴ ይቅርታ። እሺ እኔ ቤቱን ስከፍተው ቤቱን ስጀምሮ የሚገባኝ የኢንቨስተር ቪዛ ነበር። በገዛ ቤቴ፣ በገዛ ገንዘቤ፣ በገዛ ብራንዴ፣ በገዛ ሙያዬ 18 ዓመት በለፋውበት ደም በስጠውበት ማንነቴ ዌይተር የሚል አይዲያ ወጣችልኝ። አሻራ ስጥ ብላኝ እዚህ ጋር ሌብነት የጀመረችው። ከዛ በኋላ እህቴ ይሄ አግባብ አይደለም፣ አይጠቅምሽም፣ ተመለሽ ስላት ሰራተኛ መሆን ረሳህ ብላኛለች። በዚህ አጋጣሚ አንድ ሳላወራ ማላልፈው ነገር ዳኜ ዋለ ወንድሜ በዛ ቤት ነው የማውቀው እኔ በፎቶም በአካል የሚያየት ዳኜን እዛ ስራ ቦታ ነው። ስራ ቦታ መጥቶ እንደ እንግዳ እና ዳኜ ዋለ እነሱ ጠዋኛ ቤት ይመጣሉ። ከዛ የሆነ ቀን ነው ሁሌ እኛ እንመጣለን ቤታችን መርቅልን ብሎኝ ሄጄ እነሱ ቤት ፍቄ ያረሰጋ ተብሎ 1000 ጊዜ ማንነቴን የተገለጸበት ማንነት ወደ ጎን አስቀምጠው በቀደም 1 ዓመት ሲያከብር አንቨርሰሪ አመቱ ሊያከብር ፍቄ ቁርጥ ስጋ ፈልጋለሁ አለኝ። አጋጣሚ ስራ ነበረኝ የኢትዮጵያ ለሱ ቤት ተነሽ ዱባይ ሄድኩኝ። ይሄን ስራ ልሰራለ ሲሄድ ሚታንገር የስጋ መስቀያውን ሚንጦ አሰራውለት ከብት አዘጋጀውኝ ልሰራ ስል ሴትዮ መጣችና ስጋ ፍቃድ የላችሁ ማለች። ለምን ስላት ከሱ ጋር ተመሳጠሩና 23000 ምናምን ድርሃም ከልክለውኛል። ዳኜ በዚህ ስራ የመጣ ማለት ነው። አክሱን ከልክለውኛል። ዳኜ ራሱ የዚህ ጌም ተባባሪ ናቸው። እና አጣርሳ አረገለ ጌሙን የጀመረችው አይዲን ዌይተር ብላ በማውጣት በራሴ ብራንድ፣ በራሴ ሙያ፣ በራሴ ማንነት 28 ሰራተኛ ይዤ የገባሁበት ሰራተኛ ነው። ከዚህ ከኢትዮጵያ ይዤ የገባሁት አብረን እንቀየራለን ብዬ እዛ ውስጥ ደግሞ 5 እህት ወንድሞች አሉ። አሁንም ቤት ውስጥ አሉ ሰራተኞች። ደሞዝ አይከፈላቸውም። እነኚህ ሲመጡ ከፍቄ ጋር የተናገሩት ደሞዝ የላቸውም። ከወንድማችን ጋር እናድጋለን አብረን ሰርተን እንቀየራለን ብለው የወጡ ልጆች ናቸው። ዳኜ ጋር ተነስ ማነው ጆከር ጋር ወሬው ተነሳ። ገብቼ ስለ ብራንዴ መከራከር ጀመርኩኝ። ትልቁ ማንነቴ አሁንም ትኩረት ልታደርጉልኝ የሚገባ ይሆን በዚህ አጋጣሚ ሚዲያ ላይ ማቀ እንደ ወንድም ልታገዘኝ የሚገባ ነገር ቢኖር ይሄ እየተሰራ ያለው ድርጊት ይሄ አሳፋሪ ጸያፍ የሆነ ማንነት እኔን አይወክልም። እኔም ብቻ አይደለም እንደ ሀበሻ የኢትዮጵያ ሕዝብ አይወክልም። እኔ ዱባይ ላይ 6 ወር ቄራ ላይ ሰርቻለሁ። ካትል ማርኬት ላይ አልኩሴስ የሚባለው ቄራ ላይ እዛ ቄራ ሲሰራ ሲታረድ ሙስሊሙን በስሚላህ አይልም፣ ሌላውን በስማማ አይልም። ማሽን የሚያርደው አሁን ጫካ ላይ ሰው ይረዳ አውሬ ይረዳ የማይታወቅ ማንነት ነው ለህዝብ እየቀረበ ያለው። ስለዚህ ይሄ ነገር እኔን አይወክልም። ምናልባት እንድታደጉኝ እኔ በህግ አግባብ ጠበቃም አዛይዤ ሌላም በሌላም አንግል እየርኩበት ያለ መንገድ አለ። ገንዘቤን እቀበላታለሁ። ይሄ በሐቅ ነው የማወራው፣ በድፍረት የማወራው ነገር ግን ብራንዴን ታደጉልኝ እንደ ኢትዮጵያ ህዝብ በተለይ እንደ ወጣትነት ይሆን ምናልባት ስለኔ በዚህ አጋጣሚ በረን ቼክ ብታረግ በጣም ድሃ ልጅ ለፍቼ ያደኩ ልጅ ነኝ። 10 የረዳኝ ምድራዊ ሰው አላቅም። እግዚአብሔር መሰከሬ ነው።
10 በሰጠኝ ፍቄ በርታ ያለኝ ሰው አላውቅም። አጥንታ መታ ሴራ አሲራብኝ ዛሬ ይሄ ለመድረሱ ምክንያት የተዘጋ ቤት ለዚህ ታበቃላት ይሄሉ ስራ የሰራችኝ እሷ ነች። ለሳራ ቁጭ ብላ ተቀምጣ ሽጬልታለሁ እሱ ባለቤቱ ብላታለች። ሳራን ጠይቃት እህቴ እናቴን ሳራን ጠይቅልኝ። ስለዚህ ቀላሉ መንገድ ሳራን ደውለህ አየህ። አሁን እውነት ለዛ እኮ ነው የተያያዘ ነገር አለ የሚባለው። ለዛ ነው ደውለህ ወደ ሳራ ያመጡት ጌም ነው ሆነ ተብሎ ነው። ሳራ ምንም አታውቅም። ይሄ የራሷ ጥፋት ነው፣ የራሷ ሴራ ነው። መረጃን የማጋለጥ እችላለሁ። ምንም ሳራ የምታውቀው ነገር የለም። እንደዚህ የሚባል የለም። ይደውልላት ይጠይቃታል። ሊሆን ከለያቅም የሚባል ነገር የለም። ትክክለኛ ነገር ከሆነ ሁሉንም ነገር ተደዋውለው መጠያየቅ ካለበት ይጠያየቃል።